የተከበራችሁ የምክር ቤት አባላት ካነሳችኋቸው ነጥቦች አንፃር አስተያየት ለመስጠት ሞክራለሁኝ። የመጀመሪያው ይሄ በተለይ ከኑሮ ውድነት ጋር የተያያዙ የተነሱ ጉዳዮችን በሚመለከት በሁሉም ክፍለ ከተማ ደረጃ ይነሳል ብለን እንገምታለን። ጥያቄውም ተገቢ ነው። የመንግስታችንም ትኩረት ነው። የከተማ አስተዳደራችንም በዚህ ጉዳይ ላይ መሰረታዊ የሆነ ለውጥ ለማምጣት በዘላቂነትም በአጭር ጊዜም ሊፈቱ የሚገባቸውን ጉዳዮች ለይቶ ከመስራት አንፃር የተከናወኑ ስራዎች አሉ። እንዲያም ሆኖ ያው ዓለም አቀፋዊ ገጽታ ባላቸው ጉዳዮች ላይ ደግሞ በተወሰነ ደረጃ አሁንም መፍትሄ የሚፈልጉ ጉዳዮች ይኖራሉ። በህብረተሰባችን ውስጥ የተነሱ ጉዳዮች ከኑሮ ውድነት ጋር ከግብይት ጋር በገበያ ማዕከላት ላይ ባሉ ሁኔታዎች ላይ በውድ ገበያ በማህበራት በመሳሰሉት የተነሱትን ጉዳዮች ስንመለከት ጥያቄዎቹ ትክክል ናቸው፣ ይነሳሉ በየአካባቢው። ምክንያቶቹን ብቻ አንስተን ቀጣይ በሚኖረን ኢንተርቬንሽን እንዴት ነው ችግሮችን ለመፍታት እየታሰበ ያለው የሚለው የምክር ቤት አባላት ጥያቄ ተገቢ ይመስለኛል። በሱ ላይ አስተያየት እሰጣለሁ። የመጀመሪያው ጉዳይ ከኑሮ ውድነት አንፃር በተለይ በዚህ ዓመት ከሰብል ምርት ከግብርና ምርት አኳያ ምንም አይነት እጥረት እንዳያጋጥም የመጀመሪያው ጉዳይ አቅርቦቱን ከፍ ማድረግ የሚል ግልጽ አቅጣጫ ይዘን ነው ላለፉት 9 ወራት ስራዎች ሲሰሩ የቆዩት። ይህንን ለማድረግ ምንድነው የተከተልነው አቅጣጫ የሚለውን ነገር በደንብ ማጤን ይፈልጋል። የመጀመሪያው ማህበራት ያላቸውን ካፒታል የሰብል ምርት እንዲይዙበት እናድርግ። ሁለተኛ ያቋቋምነው የንግድ ስራዎች ድርጅት የሚያስፈልገውን ሀብት መድቦ በወቅቱ ግዢ በመፈጸም ስቶክ ላይ ምርት ሊኖረው ይገባል። ይሄ በየጊዜው የሚኖረውን ጭማሪ በሚቀንስ መንገድ አንጻራዊ ቅናሽ ባለው መንገድ ለህብረተሰቡ እንዲያቀርብ፣ ማህበራት ደግሞ ቫልዩ ጨምረው እንዲያቀርቡ የሚል አቅጣጫ አስቀምጠን ስንሰራ ቆይተናል። በተመሳሳይ ሁኔታ የእሁድ ገበያ ወደ 216 የእሁድ ገበያዎች አሉን። እነዚህ የእሁድ ገበያዎች እሁድ ገበያ መባላቸውን ብቻ ሳይሆን የሚይዙትን የምርት አይነትና የምርት መጠን፣ የምርት ጥራት እንደዚሁም ደግሞ የስታንዳርዳቸውን ማሟላታቸውን መመዘኛዎች አሉን፣ መስፈርቶች አሉን። የአሰራር ስርዓት ተዘርግቶላቸው ነው የሚመሩት። በአንድ እሁድ ገበያ ሊኖር የሚገባው የምርት አይነትና እየተሸጠ ያለበትን የዋጋ ሁኔታ ምንድነው የሚመስለው የሚለው ክትትል የሚደረግበት የግብረ ኃይል አደረጃጀት አለ። በዚህ አደረጃጀት ቸክ እየተደረገ ቆይቷል። እንግዲህ የተከበራችሁ የምክር ቤት አባላት እንዳነሳችሁት በአንዳንድ ኪስ ቦታዎች ላይ የምርት ጥራት ችግር እንደዚሁም ደግሞ የዋጋ ያለመለጠፍ አንዳንድ ጊዜም አመራሩ ሲኖር ዋጋውን የመለጠፍ አመራር እዛ አካባቢ በሚጠፋበት ጊዜ መልሶ እንደገና በዋጋ ጨምሮ የመሸጥ ሁኔታዎች በክትትላችን አጋጥመዋል። ስፋት የላቸውም። ነገር ግን ደግሞ ይሄም ቢሆን መንግስት ቦታውን ለሽያጭ ተጠቀሙ ብሎ በሚያዘጋጅበት ጊዜ ከነፃ ገበያው በአንጻራዊነት ቅናሽ ባለው ዋጋ እንዲሸጥባቸው ነው እነዚህ ቦታ የተፈቀዱት። ከዚያ አኳያ በሚኖረው ክትትልና ድጋፍ የምናያቸው ምልክቶች ስለነበሩ በየወቅቱ ለማረም ጥረት ተደርጓል። አሁንም የተከሰተባቸው ኢንሲደንቶች ካሉ እነሱን ወስደን ማስተካከል ይኖርብናል ብዬ አስባለሁ። ምክንያቱም የእሁድ ገበያ ብለን ዝም ብለን ስንከፍተው ቦታውን ለዚህ ዴዲኬት ስናደርግ ክፍት ስናደርግ ከነፃ ገበያው በአንጻራዊነት ቅናሽ አድርገው ዋጋ ለጥፈው በዚያ ዋጋ እንዲሸጡ ስናደርግ ምክንያት አለው። አንዳንድ ጊዜ የእግረኛ መንቀሳቀሻ ጭምርንም ኮምፕሮማይዝ የምናደርግበት ሁኔታ እንዲፈጠር ያደረገው ነዋሪው በቅርብ በአካባቢው ብዙ የትራንስፖርት ዋጋ ሳያወጣ ገዝቶ እንዲጠቀም ከማድረግ አይን መሆኑ ይታወቃል። ይህንን ከማድረግ አንፃር የምናያቸው ጉለቶች ስፋት ባይኖራቸውም በየኪስ ቦታዎቹ እንደዚህ አይነት ምልክቶችን ከዚህ በኋላም በሚኖረን የስራ ስምሪት የክፍለ ከተማም የወረዳ መዋቅራችንም ከኑሮ ውድነት አኳያ በጥብቅ ዲሲፕሊን እንዲመራ ማድረግ ስላለብን ቦታዎችን ለይተን ጣልቃ ገብተን የምናይበት ሁኔታ ይኖራል ብዬ አስባለሁ። ነገር ግን በአጠቃላይ ከኑሮ ውድነት አኳያ ወስደን ስናይ አዲስ አበባ ኑሮ ውድነትን ለመከላከል የግድ የሰብል ዋጋ ወይም ደግሞ የፋብሪካ ምርት ዋጋ
ጭማሪ ብቻ ተደርጎ ተነጥሎ መታየት አለበት ብለን አናምንም። የአዲስ አበባ ከተማ ከኑሮ ውድነትን ለመቀነስ እየሰራ ያላቸው ስራዎች አሉ። ለምሳሌ የፐብሊክ ትራንስፖርት አቅርቦት ለኑሮ ውድነት ጫና አንድ መፍትሄ ነው። የቤት አቅርቦት ለኑሮ ውድነት ጫና አንድ መፍትሄ ነው። በተመሳሳይ ሁኔታ የስራ ዕድል ፈጠራ ለኑሮ ውድነት ጫና ሌላኛው መፍትሄ ነው። እንደዚሁም የምገባ ማዕከላት የተማሪዎች ምገባ የምንላቸው ከአጭር ጊዜ አኳያም ትልልቅ መፍትሄ ሰጪዎች ናቸው እና አዲስ አበባ ከሌላው ለየት ባለ መንገድ ትልቅ ኢንቨስትመንት ትልቅ ሀብት መድባ እየሰራች ያለችው በህብረተሰቡ ውስጥ የሚነሱ የኑሮ ውድነት ምሬትን ሊቀንሱ በሚችሉ ስራዎች ላይ ተጨማሪ ኢንቨስትመንት ያስፈልጋል ብለን ተጨማሪ ኢንቨስትመንቱን ደግሞ በካፒታል ፕሮጀክት ውስጥ ትልቁን ሀብት በመመደብ የፐብሊክ ትራንስፖርት ግዢ በመፈጸም ሰፋ ያለ ቁጥር ያላቸው አውቶቡሶች የፐብሊክ ትራንስፖርት አገልግሎት እንዲሰጡ ማድረግ ችለናል። የህብረተሰቡን በማሳተፍ በበጎ ፍቃድ አገልግሎት ብዙ ቤቶችን በመገንባት በተለይ ዝቅተኛ ገቢ ያላቸው ራሳቸው ቤታቸውን ጠግነው መኖር የማይችሉ የቤት እድሳት የማከናወን ስራ ተሰርተዋል። እንደዚሁም በሎው ኮስት የምንሰራቸው ቤቶች ከኑሮ ውድነት ጫና አኳያ የቅድሚያ የሚሰጣቸውን ጭምር እየለዩ በመስጠት ችግር ለመፍታት ጥረት እየተደረገ ነው ያለው። ከስራ ዕድል ፈጠራ አኳያም ሰፋ ያለ ቁጥር ያለው የስራ ዕድል በመፍጠር ሰው የገቢ አቅሙ ከፍ ካለ ቢያንስ መሰረታዊ የሆኑ ሸቀጦችን ገዝቶ የሚጠቀምበትን እድል መፍጠር ይቻላል በሚል በእነዚህ ስራዎች የከተማ አስተዳደራችን ልዩ ኢንተርቬንሽን በማድረግ እየሰራ ያለበትን ሁኔታ በግምት ውስጥ ማስገባት ጠቃሚ ነው ብዬ አስባለሁ። ከዛ ባሻገር ከእሁድ ገበያ ውጪ በገበያ ማዕከላት ምርት እንዲኖር ምርት እንዲከማች አርሶ አደሮች በነፃ ቦታውን ወስደው እንዲጠቀሙበት የተከበራቸው የምክር ቤት አባላት በኮልፌ፣ በንፋስ ስልክ፣ በአቃቂ፣ በለሚኩራ እነዚህን የግብይት ማዕከላት ወደፊትም በክትትላችን በድጋፋችን የምናረጋግጠው ምርት አላቸው ወይ፣ ለተጠቃሚው እያቀረቡ ነው ወይ፣ የሚሸጡበት ዋጋ ፍትሃዊ ነው ወይ የሚሉትን ጉዳዮች ጨምሮ ክትትል እያደረግን የህብረተሰባችንን ምሬት መቀነስና የኑሮ ውድነት ጫናውን በተወሰነ ደረጃ ማሻሻል የምንችልበት ሁኔታ መፍጠር ይገባል ብዬ አስባለሁ። አዲስ አበባ ከንግዱ ቁጥጥር ስራ አኳያ መሰረታዊ የሆነ ችግር ባይኖርም አሁንም ቢሆን አልፎ አልፎ የሚስተዋሉ የምርት መደበቆች በተወሰነ ደረጃም የኮንትሮባንድ እንቅስቃሴዎች ሊኖሩ ይችላሉ በሚል ግብረ ኃይሉ በዙሪያው ካሉ ከተሞች ጭምር ተቀናጅቶ እንደ አንድ የግብረ ኃይል አባል በሰላምና ጸጥታ የሚመራ አደረጃጀት ያለው በየጊዜው በጋራ እየተገመገመ እየተመራ የሄደበትን ሁኔታ ማስታወስ ያስፈልጋል። ይህም ሆኖ በተለይ የፋብሪካ ምርቶች አቅርቦት ጋር በተያያዘ በተወሰነ ደረጃ አዲስ አበባ ከሚፈልገው ኮታ አኳያ በተወሰነ ደረጃ እጥረት እንኳ ቢኖር ያለውን በፍትሃዊነት ተደራሽ ለማድረግ እየተሰራ ነው ያለው። የዘይት ዋጋ መናር በቅርብ ጊዜ ትንሽ መሰረታዊ የሆነ ችግር ሆኖ አጋጥሞናል። ይህንን ለመፍታት እንደ ሀገር እየተሰራ ነው ያለው። ምክንያቶቹ ይታወቃሉ። ከነዳጅ ከውጭ የሚመጣ ምርት እንደመሆኑ በዓለም አቀፋዊ ጫናውም እንዳለ ታሳቢ ማድረግ ያስፈልጋል። ያም ሆኖ ግን በልዩ ሁኔታ እየተሰራበት ያለ ስለሆነ ወደፊት መሻሻሎች ይኖራሉ ብለን እናስባለን። በአዲስ አበባ ከተማ ደረጃ ግን የመጀመሪያው ስራችን የማህበራትንም ንግድ ስራዎችንም ነፃ ገበያውንም የገበያ ማዕከላትንም የእሁድ ገበያንም የመሰረተ ልማት ላይ በትራንስፖርት በቤት የምንሰራቸው ስራዎች ሁሉ ለኑሮ ጫና መቀነስ አዎንታዊ ድርሻ አላቸው ብለን በዚህ ላይ ሰፊ ስራ እየተሰራ መሆኑን ታሳቢ ማድረግ ያስፈልጋል። የምርት ዝውውር ችግር እንዳይኖር አዲስ አበባ ኬላ የሌላት ከተማ ነች። በየትኛውም መንገድ ምርት እንዲገባ ነገር ግን ደግሞ ወደ ውጭ የሚወጣ ኮንትሮባንድ ካለ በኮንትሮባንድ መልክ የሚወጣ ምርት ካለ ይህንንም ቁጥጥር ለማድረግ የሚያስችል ስርዓት ተዘርግቶ እየተሰራ ነው ያለው። ላለፉት 9 ወራት የሰብል ምርት አንጻራዊ በሆነ መንገድ የተሻለ የተረጋጋ ገበያ እንዲኖር አስችሏል። ከምንም በላይ ደግሞ የከተማ አስተዳደራችን የአቅርቦት ጉዳይ ማሻሻል አለብን ብለን አሁንም በከተማ ግብርና በተወሰኑ መሀል ላይ የነበሩ ውጣ ወረዶች ነበሩ። እነሱን አርመን አስተካክለን ፈረቃ ያለው የምርት አቅርቦት እንዲኖር የሚያስችል ስርዓት ተዘርግቷል። በእንስሳት ውጤቶች በዶሮ በእንቁላል የነበሩ የዋጋ ትንሽ ከፍ የማድረግ ጉዳዮችን ለማስተካከል ስራ እየተሰራ ነው ያለው። በቀጣይ ጊዜ ብዙዎቹን ነገሮች የምናስተካክላቸው እንደሆኑ ታሳቢ ማድረግ ያስፈልጋል። ይህን እያገዘ ያለው ቅድም ክብርት ወይዘሮ ልዕልቲ እንዳነሳቸው የማህበራት ሪፎርምን በሚመለከት የተከበራቸው የምክር ቤት አባላት በየአካባቢው ያሉ ማህበራትን
የከተማ አስተዳደራችን ግልጽ አቅጣጫ ግልጽ